ሰላም ቤተሰቦች እንዴት አላችሁ? ዛሬ የአማርኛ ፊደሎችን እናያለን። የመጀመሪያ የአማርኛ ፊደሎችን ማለትም እነዚያን የመጀመሪያ የአማርኛ ፊደሎች ናቸው። ስለዚህ እነዚህን እስከ መጨረሻው እናያለን ማለት ነው። ከሀ እስከ ፐ ፊደል እናያለን። ስለዚህ የመጀመሪያ ከሀ ብለን አይደለም የምንጀምረው፣ እዚህ ጋር እናያለን ማለት ነው። እሺ እነዚህን ማለት እዚህ ጋር ደርድሬያቸዋለሁ ከሀ እስከ በ። እሺ ቀጣይ ደግሞ ከቨ እስከ የ፣ ከዛ ቀጣይ ከደ እስከ ፐ ፊደሎች አሉ ማለት ነው እስከ መጨረሻው። ይሄ ሙሉ በዚህ በኩል ላጋ ያሉት ያው ሙሉ የአማርኛ ፊደሎች ናቸው። አንዳንደኛውን ደግሞ በሙሉ እዚህ ጋር አውጥቻለሁ። ስለዚህ በቀላሉ እዚህ ጋር ማየት እንችላለን ማለት ነው። ስለዚህ አሁን እነዚህን ፊደሎች ተራ በተራ እየቆጠርን እንለማመዳለን። አማርኛ ለመማር ስትፈልጉ መጀመሪያ ማድረግ ያለባችሁ የአንደኛ ፊደሎችን የመጀመሪያ ፊደሎችን በደንብ ማወቅ፣ በድምጽ በእይታ መለየት ነው። ከዛ በኋላ ግማሹን እንደጨረሳችሁ ቁጠሩት። የፊደሎችን ለማንበብ ማለት ነው። ወደ ጎን ማንበብ ቀላል ስለሆነ ወደ ታች ማንበብ ትንሽ ይከብዳል። ስለዚህ ወደ ታች ማንበብ ስለሚከብድ እነሱን እያንዳንዱን ፊደሎች በተራ ወደ ታች እያነበብኩኝ አዘጋጅላችኋለሁ። ይሄንን ዩቲዩብ ቻናል ሰብስክራይብ አድርጉት። ትምህርታዊ ቪዲዮ እንለቃለን። ሰብስክራይብ አድርጋችሁ ተከታተሉ። የምንለቃቸውን ቪዲዮዎች ቶሎ እንደርሳችሁ ላይክ፣ ኮመንት ላይ አስተያየታችሁን አስቀምጡልን። በተጨማሪ ኦንላይን መማር የምትፈልጉ ተማሪዎች አማርኛ፣ እንግሊዘኛም ሂሳብም ማንበብ ማጥናት የምትፈልጉ ተማሪዎች ይሄን ቁጥር ሴቭ አድርጋችሁ እዚህ ጋር 0ን በመጨመር ወይ 251ን በመጨመር የኢትዮጵያ ቁጥር ነው። እኔን ማግኘት በኢሞ ላይ ወይ በዋትስአፕ በቴሌግራም እኔን ማግኘት ትችላላችሁ። ስለዚህ አሁን ቀጥታ ወደ ትምህርቱ እንሄዳለን። ዛሬ በድጋሚ የመጀመሪያ ፊደሎችን ነው የምናያቸው። እሺ የመጀመሪያው ሀ ነው። ለ ሀ። ይሄ አንደኛና ሶስተኛው ሀ ተመሳሳይ ናቸው። ስለዚህ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ። እንደግማቸዋለን። የመጀመሪያው ሀ ለ ሀ መ ሰ ረ ሰ ሸ ቀ በ። ይሄኛው ሰ ፊደልና ይሄኛው ሰ ፊደል ሁለቶቹ ተመሳሳይ ናቸው። እሺ አሁን ሁለተኛው መስመር ላይ እንሄዳለን። እነዚህን እናጠናለን ማለት ነው። ስለዚህ ከማን ነው የምንጀምረው? ቨ ብለን። ይሄኛው በ ነው። ይሄኛው ደግሞ ቨ ቪ ሳውንድ ያለው ቨ ስንል። እሺ ቨ ተ ቸ ሀ ነ ኘ አ ከ ሀ የ። እንድገመው ቨ ተ ቸ ሀ ነ ኘ አ ከ ሀ የ። ስለዚህ እነዚህን ፊደሎች ይህን ይመስላሉ። አሁን ቀጣይ ደግሞ ወደዚህኛው ፊደል እንሄዳለን። የመጀመሪያው ደ ጀ ገ ጠ ጨ ጠ ጸ ጸ ፈ ፐ። እንድጋማቸው ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ። ስለዚህ አንደኛ ፊደሎች ሙሉ ሲነበቡ የመጀመሪያ ፊደሎች እነዚህን ይመስላሉ። በቀጣይ ደግሞ ምንድነው የምናደርገው? ይኸው በተመሳሳይ የሁለተኛ ፊደሎቹን ቀጣይም ወደ ሁለተኛ ፊደሎቹ እንሄዳለን። ሶስተኛ ፊደሎች፣ አራተኛ፣ አምስተኛ እያልን ሙሉ ፊደሎቹን ልክ በዚህ መልኩ በአጭሩ በቀላል መንገድ እንድትለማመዱ ወደ ታች፣ ወደ ላይ፣ ወደ ጎን ምናምን እንዲቀላችሁ ማለት ነው ቪዲዮዎቹን እንሰራለሁ። ስለዚህ ይሄን የዩቲዩብ ቻናል ሰብስክራይብ በማድረግ ተከታተሉ። መማር የምትፈልጉ ካላችሁ በዛ ስልክ ቁጥር ብትደውሉልኝ እኔ ጋር መማር ትምህርት መከታተል ትችላላችሁ። ባላችሁበት ሆናችሁ ስለተከታተላችሁን እናመሰግናለን። ሰላም ሁኑልን።